በትንሽ የጭቃ ቤት ውስጥ የሚኖር አንድ ድሃ ሰው ነበር። ሰውየው ብዙ ገንዘብ ባይኖረውም ልቡ ግን በቸርነት የተሞላ ነበር። በየቀኑ ትንሽ ምግቡን ከታማኝ ውሻው ጋር ይካፈል ነበር። ውሻውም ሁልጊዜ ከጎኑ አይለይም ነበር። አንድ ቀን ጎረቤቶቹ ሰውየውን በድህነቱ መሳቅ ጀመሩ። ምንም የሌለው ሰው እያሉ ይሳለቁበት ነበር። አንዳንዶቹም በቤቱ ፊት ቆመው ይሳደቡት ነበር። ሰውየው ዝም ብሎ ራሱን ያዘ። ነገር ግን ውሻው ይህን ሁሉ በጸጥታ እያየ ነበር። ዓይኑ በሐዘን ተሞልቶ ጌታውን ይመለከት ነበር። በማታ ጎረቤቶቹ እንደገና ሲመጡ ውሻው በጩኸት ከጌታው ፊት ቆመ። ግን አልነካቸውም፣ በቁጣ አልጠቃቸውም። ውሻው በሐዘን የተሞላ ድምፅ ሲጮህ እንደሚለምናቸው ይመስል ነበር። ይህ ሰው ጥሩ ነው፣ ለምን ታስቸግሩታላችሁ? ሰዎቹ የውሻውን ታማኝነት ሲያዩ ቀስ በቀስ ዝም አሉ። ከጎረቤቶቹ አንዱ በዝምታ እንዲህ አለ፣ ይህ ሰው ራሱ ተርቦ እንኳ ለውሻው ምግብ ይሰጣል። እኛ ግን ምን እያደረግን ነው? ሌሎቹም ራሳቸውን አፈር ጀመሩ። ውሻው በጌታው አጠገብ ተቀምጦ በጸጥታ ሰዎቹን ይመለከት ነበር። በማግስቱ ጎረቤቶቹ ምግብና ልብስ ይዘው ወደ ሰውየው ቤት መጡ። ይቅር በለን፣ ስህተት ሰርተናል አሉት። ሰውየው በደንብ ተነካ። ውሻውም ጅራቱን እያወዛወዘ በደስታ ይመለከት ነበር። ከዚያ ቀን በኋላ ጎረቤቶቹ ሰውየውን ማክበር ጀመሩ። ሁሉም አንድ ትልቅ ትምህርት ተማሩ። አንዳንድ ጊዜ ሰዎችን የሚቀይረው ኃይል ወይም ቁጣ አይደለም፣ ታማኝነትና ፍቅር ነው።